ከሰይፉ ፋንታሁንና ከጠቅላይ ሚኒስትሩ ጀርባ የነበረው የተደበቀው የ7 ዓመት ሚስጥር ይፋ ወጣ። አብርሃም ወልዴ ላይ የተሸረበው ሴራና ሰይፉ ፋንታሁን በቤተ መንግስት ያደረገው ቃለ መጠይቅ ከቤተ መንግስቱ ህዳሴ እስከ መንግስት ጥርስ መነካከስ በኪነ ጥበቡ ዓለም ስማቸው ገዝፎ የሚጠራው ሰይፉ ፋንታሁንና አብርሃም ወልዴ በአሁኑ ሰዓት ከመንግስት ጋር እንዲጋጩ ያደረጋቸው እውነተኛ ሚስጥር ምን ይሆን ብለን ጠይቀናል። ከ6 እና 7 ዓመት በፊት በቤተ መንግስት የተደረገው ከባድ ድራማ ዛሬ እውነቱ ይጋለጣል። የባላገሩ ቴሌቪዥን መዘጋትና በልዩ ሁኔታ የተጣለው ከፍተኛ የግረዳ በስተጀርባ ያለው እውነት ምንድነው? ዛሬ ከመጋረጃ ጀርባ ያሉትን ያልተሰሙ ሚስጥሮችንና እውነታዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ የዘወትር ቤተሰብ ሁኑ። የለቀቅናቸው አዳዲስ ቪዲዮዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። አብራችሁን ስለሆናችሁና ስለምትሆኑ ከልብ እናመሰግናለን። ወደ መረጃችን እናመራለን። አብርሃም ወልዴ በኢትዮጵያ የሙዚቃ የኪነ ጥበብ ኢንዱስትሪ ውስጥ ስሙ በወርቅ የተጻፈ ትልቅ ፕሮዲውሰር ነው። በሬዲዮና በቴሌቪዥን ካዘጋጃቸው በርካታ ጥራት ያላቸው ፕሮግራሞች ባሻገር እጅግ አጣብቂኝ ድራማዎቹ ላይ በትወና ብቃቱ የኪነ ጥበብ አቅሙን አስመስክሯል። በተለይም የዛሬ 10 ዓመት ገደማ በመላ ሀገሪቱ በከፍተኛ ጉጉት ይታይ የነበረው ባላገሩ የባህልና የሙዚቃ ውድድር አብርሃም ወልዴ የሚለውን ስም የማይረሳ አደረገው። ዛሬ ኢትዮጵያን የሙዚቃ ኢንዱስትሪ እያንቀጠቀጡ የሚገኙት እንደ ዳዊት ጽጌና ኢሳያስ ታምራት የመሰሉ ድንቅ ድምፃውያን ለአደባባይ ያበቃው እርሱ ነው። ዝናው ከሀገር አልፎ ታዋቂው ኤኮን ጋርም በጋራ እስከ መስራት አድርሶታል። አብርሃም ከታዋቂው ድምፃዊ ቴዲ አፍሮ ጋር ወዳጅነቷ ሳይሆን በአመለካከትና ሀገራዊ አቋማቸው እጅግም ይመሳሰላል። ሁለቱም ለተገፉ ወገኖች በግልጽ ይቆማሉ። ታዲያ ይሄኛው ጠንካራ አቋሙ ነው ከመንግስት ጋር ጥርስ እንዲነካከስ ያደረገው። ነገሩ የጀመረው ከለውጡ ማግስት ነበር። አብርሃም የጠቅላይ ሚኒስትሩን ብሔራዊ አንድነት የሰበካ ሹመት ንግግር ሰምቶ ለውጡን በቅንነት ከተቀበሉ ቀዳሚ ታዋቂ ሰዎች አንዱ ነበር። ወደ ቤተ መንግስት በተደጋጋሚ ጊዜ እየተጠራ ታላቅ ውዳሴ የሚቀርብለት ነበር። ታላላቅ ብሔራዊ ፕሮጀክቶችም በሱ ሙያዊ አመራር እንዲነኩ ይፈለግ ነበር። ነገር ግን የቀረበለትን ከፍተኛ የስራ ኃላፊነቶችና የስልጣን ቦታዎች አልፈልግም በማለቱ ሊቅ አደረገው። ስልጣን በሰላማዊ መንገድ ማገልገሉ እና በስተጀርባው ይህንን ያህል በቀልና ታላቅ መከራ ሊያስከትልበት እንደሚችል በወቅቱ እየገባው አልነበረም። ትልቅ የሀሳብ መጋጨት የተከሰተው በሰሜኑ ጦርነት ወቅት ነው። መንግስት ጦርነቱን የሚመሩና የጦርነቱን ስሜት የሚቀሰቅሱ ልዩ የአልበም ስራዎችን በበላይነት እንዲያስተባብር ለአብርሃም ቀጥተኛ ጥያቄ ያቀረበ፣ እርሱ ግን እንደ እውነተኛ የጥበብ ሰዎች የሰዎችን እልቂትና የጦርነት አስከፊነት እንጂ ጦርነትን የሚያወድስ ዘፈን በጭራሽ አልሰራም በማለት አሻፈረኝ አለ። አልፎ ተርፎም ጦርነቱን ለማስቆም ከአንድ የቅርብ ጓደኞቹ ጋር በመሆን ከአፍሪካ መሪዎች ጋር በመተባበር በኢትዮጵያ ታላቅ የሰላም ፌስቲቫል ለማዘጋጀት ሲቃረቡም ከመንግስት በወጣ ትዕዛዝ እንዲያቆም ተገደደ። በዚህም የተነሳ አብርሃም በሀገሪቱ እየተከናወነ ያለውን በመስጠት በመተቸት ባለስልጣናትን መወረፍ ጀመረ። ሁሉም ድምፃዊ በዜማ ማበረታቻቸውን እያወጡ በተላለፈበት ወቅት አብርሃም ለዳዊት ጽጌ በደረሰው አንቺም በየግጥም ውስጥ በደህንነቷ ወሬ ተዋት አትፈትኗት የአድዋን እናት በማለት ለሚያሰቃዩት የትግሬ እናቶች ያለምንም ፍርሃት ተቀኘ። ይህ አቋሙ በባለስልጣናት ዘንድ ሙሉ በሙሉ ጥርስ እንዲነከስበት አደረገው። ይሄ ብቻ አይደለም። የባላገሩ ቴሌቪዥን የኦርቶዶክስ ተዋህዶ ቤተክርስቲያን ስርዓቶችን በነፃነት ማስተላለፉ የመንግስት ደህንነት ሚዲያ መዋቅር ውስጥ ከፍተኛ ጫና ፈጠረበት። በመቀጠልም የፖለቲካው አካል የገቢዎች ሚኒስቴር አምባሳደር እንደሚሆን የጠየቀውን ጥያቄ ውድቅ አደረገ። በአንድ ወቅት ስለ ነፃ ሚዲያ ሲጠየቅ የሰጠው ምላሽ ባለስልጣናት ይበልጥ አስደንግጧል። እኛ እንደ ሚዲያ መንግስት ከፈቀደ እንደ ኢትዮጵያ 3 ስነ ልሳንና ርዕዮት ያሉ ነፃ ድምጾች በጣቢያችን ላይ በሰፊው ቢታዩ ደስ ይለናል ማለቱ ለጣቢያው አስፈሪ ነበር። በመጨረሻም የአብርሃም ጠንካራ ማንነትን ለመስበር የታቀደ ከባድ ሴራ ተጠነሰሰበት። የገቢዎች ሚኒስቴር በልዩ ሁኔታ ጣቢያ ኦዲት እንዲደረግ ቀጥተኛ ትዕዛዝ በማስተላለፍ በአሁኑ ወቅት በባላገሩ ቴሌቪዥን ላይ ፈጽሞ ሊከፈል የማይችል እጅግ ከፍተኛ የሆነ የቤት ውስጥ የግብር ዕዳ በመጫን ጣቢያውን ለማንበርከክና ለማዘጋት
እየተዳከረ ይገኛል። ይሄ በቀልና የስልታዊ ጫና ድራማ በአብርሃም ወልዴ ብቻ ያበቃል ቢባልም ወደ ተወዳጁና የብዙሃን እንባ በመጥረግ የሚታወቀው ጋዜጠኛ ሰይፉ ፋንታሁን ላይም ተሸጋግሯል። ይሄ ጥልቅና ድብቅ ሚስጥር የሚጀምረው ከ6 ዓመት ገደማ በፊት ነው። በቤተ መንግስት ውስጥ የተዘጋጀ የመቄዶንያ ሌሎች አረጋውያን የምሳ ግብዣ ላይ ሰይፉ ፋንታሁን እንግዳ እንዲሆን ተጋበዘ። ሰይፉ ፋንታሁን ለመቄዶንያ የፍቅር ስላለው እንግድነቱን ተቀብሎ በቦታው ተገኘ። ነገር ግን ያልተጠበቀው ነገር ተከሰተ። በጠቅላይ ሚኒስቴሩ ቀጥተኛ ጥያቄ መሰረት ቃለ መጠይቅ አድርግ ተባለ። እሱም በወቅቱ ጥያቄያቸውን ተቀብሎ ቀለል ያሉ ጥያቄዎችን እያቀረበና እየተጨዋወቱ ካሳለፉ በኋላ ስለኔ ፕሮግራም ምን ያስባሉ ብሎ ሲጠይቃቸው በሚሊዮኖች በሚከታተሉት የሰይፉ ፕሮግራም ላይ ጠቅላይ ሚኒስቴሩ ግንኙነትን ሙሉ በሙሉ ያሻከረና ክብሩን የነካ ጠንካራ ዘለፋ በአደባባይ አወረዱበት። ጠቅላይ ሚኒስቴሩ ቃል በቃል ከልደታ ሰፈር እንደወጣ አውቃለሁ፣ ከዛ ችግር ወጥተህ በዚህ ልክ ሳቅና ጨዋታ አያስፈልግም፣ ፕሮግራሙን ወደ ቁም ነገር ቀይረው መልካም ነው፣ ስለሆነም ዋዛ ፈዛዛ ነገር አያስፈልግም፣ የተቸገሩትን እርዳበት እንጂ አታላዝንበት በማለት ስለ ስሙና ስለ ክብሩ ሳይጭን በአደባባይ አጣጣለው። በበጎ አድራጎቱና ሰዎችን በሚስጥር በመደገፉ የሚታወቀው ሰይፉ በዚህ መልኩ በመደፈሩ የብዙዎችን ቁጣም ቀስቅሶ ነበር። ይሄ ክስተት በሁለቱ መካከል ትልቅ የጥርስ መነካከስ አጀንዳም ሲፈጥር ሰይፉ ከዛ በኋላ እግሩን ከቤተ መንግስት ሙሉ በሙሉ አራቀ ማለት ነው። ሚኒስቴሩ በተለያዩ አጋጣሚዎች ደጋግሞ የጥበብ ስራዎችን ቢጋብዝም እሱ ግን በቦታው አልተገኘም። በመንግስት የሚሰሩ መሰረተ ልማቶችን የኪነ ጥበብ ሰዎች እየጎበኙ ሲያሞጋግሱም ሰይፉ አንድም ቦታ ላይ ተገኝቶ ሀሳብና አስተያየቱን አልሰጠም። ብዙ መድረክ ላይ የመገናኘት እድል ቢኖረውም ከጠቅላይ ሚኒስቴሩ ጋር ላለመገናኘት እግሩን ከመጓዝ አግዶታል። ታዲያም ለመጀመሪያና ለመጨረሻ ጊዜ በድንገት ቃለ መጠይቃቸው እንዲሰራ የተደረገው ኢንተርቪው የአረብ ጣቢያዎች ዜና ሰርተው ሲዘግቡት እሱም ያንኑ ዘገባ እንዲያስተላልፈውና እንዲያሰራጨውም ተደርጓል። የሰይፉና የመንግስት ግንኙነት ሙሉ በሙሉ የሻከረው በሰሜኑ ጦርነት ወቅት ነው። በርካታ አርቲስቶች ከመንግስት ጎን ቆመው የጦርነት ቅስቀሳ ሲያደርጉ፣ ሰይፉ ግን ስለ ጉዳዩ ትንፍሽ ሳይል በንጹሃን ሞት፣ ግፎችና መፈናቀሎች ላይ ለህዝብ ድምጽ ለመሆን ጥረት አድርጓል። በመጨረሻም በቅርቡ የድምፃዊ የቴዲ አፍሮ ኢቶሪካ በተሰኘው አልበም ዙሪያ ታላቅ የመንግስት ወከባ በተፈጠረበትና ሌሎች ሚዲያዎች በፍርሃት ዝምታን በመረጡበት በዚህ አስጨናቂ ወቅት ብቸኛው በመሆን ያለምንም ፍርሃት በታዲያስ አዲስ የሬዲዮ ፕሮግራሙ ላይ ሌትና ቀን ያስተዋውቅ የነበረው ሰይፉ ፋንታሁን ብቻ ነበር። ይህ ድፍረቱ የመንግስትን ጫና ጥሶ የቴዲን ሀገራዊ ሀሳብ እንደመደገፍ ተቆጥሮበት በአሁኑ ወቅት በባለስልጣናት ፊት ተለይቶ ጥቁር ነጥብም ተጥሎበታል። በሌላው በኩል ፕሮዲውሰሩ አብርሃም ወልዴ በደረሰበት ወከባ ዙሪያ ሲናገር በጣም ለመናገር እስከ መፍራት ደርሻለሁ። ብዙ መከራና ብዙ ወከባዎች ደርሰውብኛል። ይሄ ግን ከሰላም መስበክ አያስቆመኝ በማለት የጭንቅ ዘመኑን ይገልጻል። ባላገሩ ቴሌቪዥን ምናልባትም ቀደም ሲል የደረሰው የአሻም ቴሌቪዥን አስከፊ ፈንታ ሳይደርሰው አይቀርም ተብሎም ይፈራል። ይህ ጣቢያ ለመቄዶንያ ገቢ ማሰባሰቢያ ያለምንም ክፍያ ሙሉ ስርጭቱን የለቀቀ፣ ታላላቅ ሃይማኖታዊ ስነ ስርዓቶች ሲከናወኑ ብቸኛ ታማኝ ማስተላለፊያ ሆኖ ያገለገለ እውነተኛ የማህበረሰብ ወገን የእነዚህ ነገሮች መደራረብ የመንግስትን አላስፈላጊ ጥያቄዎች ውድቅ ማድረጉና ግፎችን በግልጽ ማውገዙ ለዚህ ከባድ ፍርሃትና ዳርጎታል። ታሪክ እንደሚያስተምረን እንደ ታዋቂው ሰዓዴ ፓፕሎ ፒኮስ፣ ፍሪዳ ካሎ፣ ቶልስቶይ እና ቤቱን በሙዚቃዎች እና በቃላቸው ፍትህን የሰበኩ የጥበብ ሰዎች በሙሉ ለዘመናቸው እውነተኛ ህሊና ነበሩ። አርቲስት ለእውነትና ለፍትህ የዘመን ህሊና ነው። እንደዚህ ያለ አርቲስት ሲያልቅ ዘመን አያልቅም። ዘመን ግን እሱን ማለፍ እንደማይችል ይማራል። ጥበብ ለስልጣንና ለጥቅም ሳታሸረግድ ለእውነተኛ መቆም ስትችል ክብሯ ከፍ ይላል። እንደ አብርሃም ወልዴና ሰይፉ ፋንታሁን ያሉ ባለሙያዎች ለህዝብ ድምጽ ለመሆን የሚከፍሉት ዋጋ በታሪክ የሚዘከር ነው። እናንተስ ውድ ቤተሰቦቻችን፣ አርቲስቶቻችን፣ የኪነ ጥበብ ሰዎች በዚህ አስቸጋሪ ጊዜ የህዝብ ድምጽ መሆን አለባቸው ወይንስ የራሳቸውን ከፖለቲካ አርቀው የራሳቸውን የህይወት መንገድ መምረጥ አለባቸው? በሰይፉና በአብርሃም ላይ እየደረሰ ስላለው ጫናስ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አጋሩን። ለዛሬ የነበረን መረጃ ይህንን ይመስል ነበር። በሌላ መረጃ እስከምንገናኝ በያላችሁበት ሰላም ቆዩኝ።